ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች እንደምን ቆያችሁ? ከኛው ክፍል ከባለፈው ክፍል የቀጠለ ነው። ባለፈው ክፍል ሴልስ ሞጁል ላይ እንዴት አድርገን ነው ሪሲት አፕሎድ የምናደርገው የሚለውን አይተን ነበር። ዛሬ ደግሞ እንዴት አድርገን ነው ሴልስን ማኑዋሊ አድ የምናደርገው ግብር ነገር ላይ የሚለውን ዛሬ የምናይ ይሆናል። ስለዚህ እኔ ኦልሬዲ እዛው ኢንተርፌስ ላይ መጥቼ ነው ቪዲዮን የጀመርኩት። እዚች ጋር እናንተ ሴልስ ሞጁል ስል አይታችሁ ከሆነ ከአፕሎድ ሪሲት ቀጥሎ አድ ኒው ሴልስ ማኑዋሊ የምትላለች እሷን ክሊክ ስታደርጓት እንደዛ ኢንተርፌስ ይመጣላችኋል። እንደምትመለከቱት እዚች ጋር 3 ታቦች አሉ። አይታችሁ ከሆነ ማኑዋል ኤንትሪ የምትላለች ኔም ኦፕሬቲንግ የሚልና በልክ አፕሎድ የሚላለ ዛሬ ከማኑዋል ኤንትሪ ጀምረን እስኪ ለማየት እንሞክር። የመጀመሪያው ማኑዋል ኤንትሪን ከማስገባታችሁ በፊት ሴልስ ታይፓችሁን መምረጥ ይኖርባችኋል። ሴልስ ታይፓችሁ ካሽ ሴል ነው ወይስ ክሬዲት ሴል ነው? ሰዎች አሁን እዚሁ ከፍለው የሚገዟችሁ ነው ወይስ ክሬዲት በብድር ወይም በክሬዲት መልክ የሚሸጥ ነው የሚለውን ነገር እዚህ ጋር ትመርጣላችሁ። ካሽ ሴልስ ከሆነ እዚህ ጋር ካሽ የምትሆን፣ ክሬዲት ከሆነ ደግሞ ክሬዲት ላይ አድርጋችሁ መምረጥ ይኖርባቸው። ሁለተኛው ደግሞ ሪቬኒው ካታጎሪ ነው። ምንድነው የምትሸጡት ነገር? ጉድስ ነው ወይስ ሰርቪስ ነው የምትሸጡት ነገር? ሰርቪስ የምትሸጡ ከሆነ እዚህ ጋር መምረጥ፣ ጉድ የምትሸጡ ከሆነ ደግሞ እዚህ ጋር መምረጥ ይኖርባችኋል። ሶስተኛው ደግሞ ካሽ ሪሲቭድ በምን ጆብ ገንዘባችሁ የምትቀበሉት በባንክ ነው ወይስ በካሽ ኦን ሃንድ ነው የምትቀበሉት የሚሉንም እዚህ ጋር ከሶስቱ ምርጫዎች አንዳንድ እየመረጣችሁ ማለፍ ይኖርባችኋል። ከዛ እኛ ኦልሬዲ አሁን ምን መርጠናል? ካሽ ሴል ነው፣ እቃ ነው የምንሸጠው ወይም ጉድስ ነው የምንሸጠው ወይም እና በባንክ ነው የምንቀበለው የሚለውን ሶስቱን መርጠን አለፍን። ስለዚህ ሌሎች ዲቴሎችን ደግሞ እዚህ ጋር እናስገባቸዋለን። ለምሳሌ ጀነራል ኢንፎርሜሽን ከእናንተ የምንገዛው የካስተመር ቲን ነበር 10 ዲጂት እዚህ ጋር እናስገባለን። ልክ እዚች ጋር ካስተመር ቲን ስናስገባ የካስተመሩን ኔም ወይም የክላይንቱን ኔም ራሱ ያመጣላቸዋል። አውቶማቲካሊ ከኢታክስ ፖርታል ላይ ራሱ ሲስተሙ ያመጣላቸዋል። ስለዚህ እዚች ጋር ስታስገቧት የካስተመሩን ቲን ስታስገቡ እዚህ ጋር የካስተመሩ ኔም ራሱ ስለመጣላቸው ብዙም እዚህ ጋር ይሄን የማስገባት እንትናቸውን ቲኑን ብቻ በሰዓቱ ካስገባችሁ ይመጣል። እዚህ ጋር ዴት ደግሞ የሴልሳችሁን ዴት እዚህ ጋር አፕዴት ማድረግ ትችላላችሁ። ለምሳሌ ዛሬ ከሆነ ኦልሬዲ ዛሬ ላይ ነው የምጠብቃቸው አውቶማቲካሊ። ስለዚህ በዛሬ ላይ ከሆነ ወይም ያለፈ ቀንም ከሆነ ከዚህ ላይ መምረጥ ትችላላችሁ። የምትመርጡበት ኦፕሽን አለ፣ መምረጥ ትችላላችሁ። እኛ ዛሬ ነው ብለን እናልፈዋልና ከዛ ሪሲት እንደ ታክስ ሴታፕ አለ። ለምሳሌ እዚህ ጋር ማኑዋል ሪሲት ነው የምንቆርጠው ወይስ ካሽ ሬጂስተር ሪሲት ነው የሚላለ። እዚህ ጋር አይታችሁ ከሆነ ካሽ ሬጂስተር ከሆነ ኤፍኤስ ነምበራችን እዚህ ጋር አስገብተን ኤምአርሲ ነምበራችንም እዚህ ጋር እናስገባለን። ማኑዋል ታይፕ ከሆነ ደግሞ የማኑዋል የሪሲታችን ነምበር እዚህ ጋር እናስገባና እዚህ ጋር ግን ቫት ክላሲፊኬሽን እንመርጣለን። ለምሳሌ የምንሸጠው እቃ ታክሰብል ነው ወይ ሪቨርስ ታክሰብል ነው፣ ዜሮ ሬትር ነው ወይ ታክስ ኤግዘምት ነው የሚለውን እንመርጣለን። እዚህ ጋር ከአራቱ አንዱ ታክስ ኤግዘምት ከሆነ ኤግዘምት ላይ አድርገን ታክሰብል ጉድ ምንሸጥ ከሆነ ደግሞ ታክሰብል አድርገን እንመዘግባለን ማለት ነው። ሶስተኛው እዚህ ጋር ደግሞ ሌላኛው ቫት ዊዞልድ ተደርጋችኋል ወይ ቫት 7.5% ቫት ዊዞልድ ተደርጋችሁ ከሆነ እዚች ጋር አድርገን እናልፋለን። ዊዞልድ ያልተደረጋችሁ ከሆነ ደግሞ ኖ ዊዞልዲንግ ብለን እናልፋለን። ዊዞልድ ተደረገም ከሆነ እዚህ ጋር ዊዞልድ ብሎ ላይ አድርገን የኤጀንቱን ቫቱን ዊዞልድ ያደረገውን ኤጀንት ስም ቲኑን ሪሲት ነምበሩን አስገብተን ሲንክ ማድረግ እንችላለን። ካልሆነ ግን ማንም ዊዞልድ ማያደርጋችሁ ከሆነ ኖ ዊዞልድ ብለን እናልፋለን ማለት ነው። እዚህ ጋር መጨረሻ ላይ ነው እንግዲህ የምንሸጠውን የጉድ ላይን አይተሞችን የምንጽፋቸው። እዚህ ጋር ዲስክሪፕሽን እንጽፋለን። እዚህ ጋር ደግሞ ኳንቲቲ ስንት ነው በኳንቲቲ የሚለካ ከሆነ ኳንቲቲውን እዚህ ጋር እንጽፋለን። ዩኒት ፕራይሱን እንጽፋለን። ለምሳሌ አንዱ እቃ ስንት እንደሆነ ዩኒቱን እዚህ ጋር እንጽፋለን። ስንጽፍ አውቶማቲካሊ ከታክስ ቢፎር ያለውን ፕራይስ ታክሱን ግሮሱንና ዊዞልዲንጉን እዚህ ጋር ዊዞልዲንግ ኤጀንት ከሆንን ዊዞልዲንጉን እዚህ ጋር ያመጣልናል ማለት ነው። ሁሉንም ራሱ አውቶማቲካል ካልኩሌት አድርጎ ያመጣልናል። እዚህ ጋር ቶታል ታክሰብል ቫሉ ያመጣልናል። ቫት 15% ቫቱን ያመጣልናል። ግሮስ ሴልሳችንም አውቶማቲካሊ ራሱ ካልኩሌት አድርጎ ያመጣልናል። ስለዚህ ያ ከደረስን በኋላ ሲስተሙን እስካሁን የመዘገብነውን ክሊር ማድረግ ከፈለግን ፎርሙን ክሊር ማድረግ እንችላለን። ሌሎች ለምሳሌ እንዴት ነው ብዙ ላይን ካልን እዚህ ጋር አዳድ እያደረግን አድ አይተም እያደረግን ወደታች መቀጠል እንችላለን። የሁሉንም ካልኩሌት አድርጎ ነው እዚህ ጋር ያመጣልን። ግን የእያንዳንዱ ላይን ካልኩሌሽን ደግሞ እዚህ ጋር አይታችሁ ከሆነ ቢፎር ታክስ ከዛ ታክስ ጋር ግሮሱን እና ዊዞልድ የተደረግነውን እንትን ያመጣልና ማለት ነው። ስለዚህ ላይኖችን እየጨመርን መሄድ እንችላለን ማለት ነው። ስለዚህ እነዚህን መልሰን እናጠፋቸውና
ልክ ቫልዩ አስገብተን ከጨረስን ሪኮርድ ሴል ማድረግ እንችላለን። ሪኮርድ ሴል አድርገን ግን ወደ ጂኤል ፖስት ሳናደርግ ለማስቀመጥ ከፈለግን ሪኮርድ ሴል ብቻ ብለን ሪከርድ አድርገን ማስቀመጥ ይችላል። ግን አውቶማቲክ ሪከርድም አድርገን ፖስት ማድረግ ከፈለግን ግን ሪከርድ ፖስት ቱ ጂኤል የሚለውን ክሊክ ብናደርግ አውቶማቲካሊ ሴልሳችን ሪከርድ አድርጎትም ወደ ጂኤል ፖስት ያደርገዋል ማለት ነው።